እንዲህ የተዋብኩበት በአሪ እናቶች ባህላዊ ልብስ ነው እያንዳንዱ ቀለም ላዩ ላይ ያለው መልእክት አለው መልእክቱ ምንድነው የዚህ ልብስ ከለር ሲል ደግሞ የሚገልጽልኝ ሰው አለ ማለት ነው እስቲ ባከበቀል ከለሮቹ ስንነሳ መጀመሪያ እቺኛው አረንጓዴዋ ማለት ነው በስፋት ያለው በአብዛኛው እኛው ላይም በስፋት ያለው ምንድነው አረንጓዴው ከለር የሚያሳየው ምንድነው አካባቢያችን በሙሉ አረንጓዴ በሄዳችሁበት በተንቀሳቀሳችሁበት ሁሉ አረንጓዴ ነው ነጭ መስመር ሰላም ነው ሰላም በማንኛውም ጊዜ ሰላም ፈላጊዎች ነው አሪ ህዝብ ሰላም ነው አሪ ህዝብ ሰላማዊ ህዝብ ነው ከማንንም ጋር ማይጣላ ተሻሽሎ የሚኖር ጥቁሩ ደግሞ ቤቱ ስንቀባ አይተሻል ወይም ስቀባ አይተሻል ጥቁር የከሰሉን ምልክት እንዲህ ለማስዋብ የምንጠቀመው ከለር ይወክላል ሌላው ደግሞ ቀዩ የሚያመለክተው ቀይ አፈራችን ቀይ ነው የኛ መመለያችን ነው የሚል ቀዩን ምልክት የአፈሩን ምንነት የሚያሳይ ነው ሰማያዊ ቀለሩም ደግሞ አብዛኛው የአሪ ማይብረሰብ ያለበት ከዚህ ወደዛ ሲታልፊ ወንዝ ነው ያለው ውሃማ አካል መሆኑን ውሃማ ነው የሚለውን ሜሴጅ ነው የሚያስተላልፈው መልእክት ያስተላልፋል መልካምዱ እርጥበት ያዘለ ነው ለማለት ነው የኔ ተጠቀማችሁ በመቀጠል እቺ መጨረሻ ቡኒ ነች ቡኒዋ ናት እቺ ምታሳያን ደግሞ የቡናችንን ከለር ነው ቡና ሲበስል እየተቆረ ወይም የበሰለ ሲመጣው መልኩ የሚያሳው ይሄንን ስለዚህ እቺ ቡኒዋ ቡናችንን ትገልጻለች ሌላም ከዚህ ውጪ ቅመማ ቅመሞች አሉን እነ ኮረሪማ አሉን ስለዚህ ሁሉም መጨረሻቸው የበሰለ ኮረሪማ ወደዚህ ነውና የሚመጣው ይሄ ገጽታ እያንዳንዳቸው ከለሩ ይሄን ይገልጻል ብሎኛል የወንዶቹ ደግሞ ከሴቶቹ ለየት የሚለው ምንድነው መልኩ በሙሉ ተመሳሳይ ነው ቀጥሎ ግን እቺኛው ምልክት የወንዶች ላይ ብቻ ነው ያለችው ወደ ሴቷ አትሄድም አው የቆዳ ምልክት አለ የነብር ቆዳ ምልክት ነው ይሄ የሚያሳይ ምንድነው የአሪ ህዝብ ጀግና ነው ወንዶች ሲዋጉ ደግሞ ይሄንን ነው የነብር ቆዳውን ለብሰው ነው ጋሻ ይዘው ይዋጉ ነበር ስለዚህ በየትኛው አካባቢ ይሄ የነብር ምልክቱ ቆዳ ወንዶቹ ላይ የሚገባው ጀግንነታቸውን የሚገልጻል የተለያዩ ጌጣጌጦች አሉ የሚያረጉት እሷ አምራ ያለችው ይሄ በጣም በርካታ ጌጣጌጥ ያ እኔ ያላደረኩም ተመልካቾቼ ይሄው መሲ እንደዚህ ተውባለች በጌጣጌጡ እስቲ ምንድናቸው እነዚህ ይሄኛው በአሪ ጋውጻን የሚባለው በቋንቋ ጋውጻ ጅራም ይባላል ይሄ የሚዘጋጀው ከብረት ነው አብዛኛው ያላገቡ ሴቶች ሊያገቡ ስሉ ይሄኛው ነው እጃቸው ለሚያረጉት የውበት መገለጫ ማለት ነው ይሄ ከሌለ ደግሞ ማግባት አለ ማግባቱን መለየት የሚቻለው በእነዚህ አምባሮች ወይም በጅራው እና በጋውጻው ይለያል ቶሎ ብላችሁ አይናችሁን ጣል ለምታረጉት እዚህ ያላረገች ሴት ይሄን ያላረገች የውበት መለያ ነው ይሄኛው ያረገች ሴትና ባዶ ያለች በጣም ይለያያል ይሄን ካረገች ግን ይሄኛው ግን ለመማረክ ማለት ነው ወንድ ለመማረክ ውበት ስለዚህ እንደዚህ በጌጣጌጧ ካማረች እናንተም አይናችሁን ጣል ታረጋላችሁ ይሄው እዚህ ጋርም አለ አንገቷም ላይ አለ ይሄ ሁሉ ሴቶች የሚዋቡበት ነው ይሄ ጨለ እንደውም አለ ሌላ ወፍራም ከዚህ የሚወፍር ነበር ይሄኛው ጨለ እሱም የጌጥ ምልክት ነው በዚህ መልኩ እኔ ስላላደረኩ ነው መሲና ያመጣሁላችሁ ልክ ነኝ አይደል